ሰላም ውድና የተከበራችሁ ውድ ተመልካቾቼ የዩቲዩብ ተመልካቾቼ እህቶች ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው፣ ሁሉ ደህና ነው። እናንተስ እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ደህና ናችሁ። እኛን ጋር ሁሉም ሰላም ሆኖልን ሁሉም ደህና ሆኖልናል። እናንተን ጋር እንደኛ ሰላም ናችሁ ብለን እናስባለን። እንዴት ናችሁ? ከብዙ ቆይታ በኋላ ዛሬ አዳዲስ ቪዲዮዎችን ሰላም ለማለት ወደ እናንተ ብቅ ብዬዋለሁ እና በዚያም እንኳን አደረሳችሁ እና የፋሲካ በዓልን እንኳን በሰላም አደረሳችሁ ልል እወዳለሁ። ሁላችንም እንኳን በሰላም አደረሰን። ባለንበት ቦታ ሁሉ እንኳን ሰላም ሆናችሁልኝ እና ዋና ነገር ሰላም መሆን ነው። እንኳን አደረሳችሁ ልል እወዳለሁ። ዛሬ በፋሲካ ቀን እናንተን ሰላም ሳልል አላልፍም ብዬ ለሰላምታ ያህል ነው ወደ እናንተ የገባሁት። ሰላማችሁ ይብዛልኝ። እንዴት ናችሁ? ቆይታ ሁሉ ሰላም ነው ወይ? ቆይቼዋለሁ ብዙ ጊዜ ወደኋላ ቀርቼዋለሁ። ምክንያቱም ትንሽ አልተመቸኝም ነበረ። በዚህ የተነሳ ብዙም አልገባሁም። መስመሮችም ዝግትግት አድርጌ ወደ ስራዬ ጋ ነው እና ፋሲካ እንዴት ነው? የዛሬ ቀን ሁሉ ሰላም ነው ወይ? ደህና ናችሁ ወይ? አለን ከሰላምታይም በመንገዱም ሳልፍ አበባዊ ባለፈው ያሳያቸው አበባይን አያቸው ምን አባቷ እንደምታምር ይውልኝ። በጌታ ምን አይነት እንደ ትንሽ ሆኜ ያሳደግኩት ናት። አድጋ እግዚአብሔር በመሃሉ ማር ይዘልኛለች። ንብም አለ እና ማለት በሉ ነው። ተዘጋጁ እንጂ ያው ባለፈው አሳይቻቸው ነበረ። ያን ተራግፋ ነበረች። ምንም አልነበረችም። አሁን አድጋልኛለች። የዘራኋቸው አበቦችም ይሁን ነጭ ሆኖ ደርሶልኛል። ተመስገን ነው። እና ወፏን በልታ ጨረሰብኛለች። ምንም ያስቀራቸው ነገር የለም። እነኛ አንዳንድ ነገሮችም እየደረሱ ነው እኔ ጋር እላቸዋለሁ። እና ሎሚዬም እዚህ ደርሳለች። መልካም የገና ፋሲካ መልካም የፋሲካ በዓል ይሁንላችሁ። መልካም ቆይታ ይሁንላችሁ። አሁን ወደ ስራዬ ሊገባ ነው። ሰላም ሌላችሁ ነው። ሰላማችሁ ይብዛልኝ እና አበባ ዲኮር ልትሰሩ የምትፈልጉ ካላችሁ ወደኛ ኑ። ቆንጆ ቆንጆ ዲኮሮችን እንሰራለን ማለት ነው እና ምርጥ ዲኮር አለ። በፋሲካ ቀን ቸኮላትን ብሉ እና ምርጥ ዲኮር አለን። ዲኮር እንሰራለን እና ወደኛ ኑ ተጋበዙ። አበባዎቹም አሉ ቆንጆ ቆንጆ የሚያምሩ አበባዎቹም አሉን። ይሄን አበባ ማን እንደሰራ በአንድ ቪዲዮ አሳያችኋለሁ። ተዘጋጁ እላችኋለሁ። የኔ ውዶች ምርጥ ምርጥ አበባዎች አሉኝ። እንዴት እንደሚሰራ ላያሳያችሁ እወዳለሁ። አንድ ቀን በደንብ ማለት ነው። አሁን ምግብ እየሰራ ነው። ምግብ ሊሰራ ኩሽና ገብቻ እራት ሊሰራ ነው። ይሄን ለምን እንዳዘጋጀ